ስሜ ሞገስ መከተ እባላለሁ። ሰንበቴ ሁለተኛ ደረጃ ትምህርት ቤት የዜግነት ትምህርት መምህር ነኝ። እንግዲህ ያው ምርጫ ሲባል ዜጎች የሚያስፈልጋቸውን ይጠቅመናል የሚሉትን አካል ወይም ደግሞ መንግስት መርጠው ለመተዳደር ወይም ደግሞ በዛ አግባብ ውስጥ ለመኖር ታሳቢ ከማድረግ አንፃር ምርጫ በየ5 ዓመቱ በእኛ ሀገር ኢትዮጵያም ይደረጋል። ስለዚህ ምርጫ ሲደረግ ደግሞ ነፃ፣ ግልጽና ፍትሃዊ፣ ሚዛናዊ መሆን መቻል አለበት። እንግዲህ ከምርጫ አንፃር ከማህበረሰቡ ምን ይጠበቃል ሲባል በእያንዳንዱ የምርጫ ጣቢያ ውስጥ የምርጫ ካርድን በማውጣት የሚፈልጉትን መንግስት ወይም ደግሞ የሚፈልጉትን አካል ፓርቲ በመምረጥ መወዳደር ይችላሉ። እንግዲህ ወይም ደግሞ መምረጥ ይችላሉ። እንደ መንግስት ምርጫን ከማስፈጸም ወይም ደግሞ ከማካሄድ አንፃር የተለያዩ የምርጫ ቦርድ እንግዲህ በእኛ ሀገር አለ። የምርጫ ቦርድ ኃላፊዎችም አሉ። የተለያዩ ማቴሪያሎችን ወይም ደግሞ አክሰሶችን ማሟላት አስፈላጊ ነው። ስለዚህ ማህበረሰቡ ደግሞ ተሳታፊ መሆን መቻል አለበት። አቅርቦቶችን ደግሞ ከመንግስት ማቅረብ አለበት ብዬ አምናለሁ። አመሰግናለሁ።